ምነው ኢትዮጵያዬ መከራ በዛብሽ፣ በእናትነት ስሜት ፈተና ገጠመሽ። በሆድሽ አርግዘሽ አጥበሽ ያሳደግሽው፣ በድህነት አቅምሽ ኖረሽ ያስተማርሽው፣ ለችግሬ መፍትሄ ትሆናለህ ያልሽው ችግር ሆኖ መጥቶ ሲበላሽ አየሽው። እናት ኢትዮጵያዬ ምን የሆነ ኃጢአትሽ? ሆድሽ ያሽው ሽል ሆኖ ቀረብሽ፣ በምጥ የወለድሽው እንክርዳድ ሆነብሽ። ለፍሬ ያሰብሽው ደርቆ መከነብሽ፣ መልካም ውጤትሽን ላለማየት ታደልሽ። ዛሬ በማረፊያሽ ልጆች ሲደርሱ፣ ተክሎችሽ አብበው ለምልመው በነሱ፣ ተመለከተ ዓይንሽ ከጠላት ሲብሱ። በጎጥና በዘር ልጆችሽ አበዱ፣ ቤተ መቅደሶችሽ በእሳት ነደዱ። ቄሶችና ሺሆች በስለት ታረዱ፣ አስከሬናቸውን በእሳት አቃጠሉ። ፍጡራንን በገፍ ዘቅዝቀው ገደሉ፣ የፈጠራቸውን በኃጢአት በደሉ። በዚህ ሁሉ በደል አንቺን ሲያማርሩ፣ ዓይኖችሽ በለቅሶ በእንባ ቀረሩ። ፊቶችሽ በሲቃይ በሐዘን ጠቆሩ፣ ምላስ ከንፈሮችሽ ደርቀው ተጣበቁ። ታዲያ ምን ይሻላል? ምንድን ነው መፍትሄው? ዓለም ተጠበበት ማግኘት የተሳነው፣ ያለ እግዚአብሔር መሮጥ መፍትሄው መባከን ነው። አሁንም መፍትሄው አንቺ ጋር ነው ያለው። ጸልይ ሀገሬ፣ ጸሎትሽ ይደርሳል። ከላይ ከአርያም ከአምላክ ያስታርቃል። ልመናሽ ለዓለም ፈጣሪን ይሰብካል። ጸሎትሽን ሰምቶ መፍትሄ ይሰጣል። መሐሪ ነውና ሁሌም ይቅር ይላል። መሐሪ ነውና ሁሌም ይቅር ይላል። መሐሪ ነውና ሁሌም ይቅር ይላል። ጸልይ ሀገሬ። ምነው ኢትዮጵያዬ መከራ በዛብሽ፣ በእናትነት ስሜት ፈተና ገጠመሽ። በሆድሽ አርግዘሽ አጥበሽ ያሳደግሽው፣ በድህነት አቅምሽ ኖረሽ ያስተማርሽው፣ ለችግሬ መፍትሄ ትሆናለህ ያልሽው ችግር ሆኖ መጥቶ ሲበላሽ አየሽው። እናት ኢትዮጵያዬ ምን የሆነ ኃጢአትሽ? ሆድሽ ያሽው ሽል ሆኖ ቀረብሽ፣ በምጥ የወለድሽው እንክርዳድ ሆነብሽ። ለፍሬ ያሰብሽው ደርቆ መከነብሽ፣ መልካም ውጤትሽን ላለማየት ታደልሽ። ዛሬ በማረፊያሽ ልጆች ሲደርሱ፣ ተክሎችሽ አብበው ለምልመው በነሱ፣ ተመለከተ ዓይንሽ ከጠላት ሲብሱ። በጎጥና በዘር ልጆችሽ አበዱ፣ ቤተ መቅደሶችሽ በእሳት ነደዱ። ቄሶችና ሺሆች በስለት ታረዱ፣ አስከሬናቸውን በእሳት አቃጠሉ። ፍጡራንን በገፍ ዘቅዝቀው ገደሉ፣ የፈጠራቸውን በኃጢአት በደሉ። በዚህ ሁሉ በደል አንቺን ሲያማርሩ፣ ዓይኖችሽ በለቅሶ በእንባ ቀረሩ። ፊቶችሽ በሲቃይ በሐዘን ጠቆሩ፣ ምላስ ከንፈሮችሽ ደርቀው ተጣበቁ። ታዲያ ምን ይሻላል? ምንድን ነው መፍትሄው? ዓለም ተጠበበት ማግኘት የተሳነው፣ ያለ እግዚአብሔር መሮጥ መፍትሄው መባከን ነው። አሁንም መፍትሄው አንቺ ጋር ነው ያለው። ጸልይ ሀገሬ፣ ጸሎትሽ ይደርሳል። ከላይ ከአርያም ከአምላክ ያስታርቃል። ልመናሽ ለዓለም ፈጣሪን ይሰብካል። ጸሎትሽን ሰምቶ መፍትሄ ይሰጣል። መሐሪ ነውና ሁሌም ይቅር ይላል። መሐሪ ነውና ሁሌም ይቅር ይላል። መሐሪ ነውና ሁሌም ይቅር ይላል። ጸልይ ሀገሬ።